ሰላም ቤተሰቦች እንዴት ናችሁ? የዳንያል ቤተሰቦች ዛሬ ፖስታ ቤት ተከስተናል። ያስ እቃችን ደርሷል። አሊኤክስፕረስ ያዘዝነው ሰልፊ ስቲክ ደርሷል። ስንት ነው ያዘዝነው? አንድ ፍሬ ለጊዜው አንድ ፍሬ ነበር ያዘዝነው ለመሞከር። አዎ እስኪ እንግዲህ አብረን ደግሞ እየሄድን እናየዋለን። ውጭ ጋር ነበር ለመቅረጽ ያሰብነው፣ ኃይለኛ ዝናብ እየጣለ ነው። እንዲሁ ውስጥ ሆነን እንቅረጽላችሁ ብለን ነው። ውስጥ ሆነን ደግሞ $1 ነው የገዛናት እቃዋን። እስቲ ምን አይነት እቃ እንደሆነ አብረን እናያለን። እስቲ እንግባ። መልካም ጊዜ ተከታተሉ። ሰብስክራይብ እያደረጋችሁ ጠብቁን፣ ሙሉን እናሳያችኋለን። እንደገና ደግሞ ማዘዝ የሌለባችሁን እቃ እንነግራችኋለን። አብራችሁን ቆዩ። አሁን ወደ ውስጥ እየገባን ነው። ጭልምልም ብሏል። ገና 11 ሰዓት ነው። ውስጥ ያለውን ደግሞ አብረን እናያለን። ተከታተሉ። ህዝብ ያገር ነው። እስከ 8 ሰዓት ነው የሚሰሩት። ከገባም በኋላ እዚህ ጋር ከፖስታ ቤት የተላከልን ኮድ እንጽፍና እንሰጣለን። ከሰጠንም በኋላ ይኸው እንደምታዩት ወረፋ እንጠብቃለን። ስማችን ይጠራል። እዚህ ጋር ከአንድ 15 ደቂቃ በኋላ ወረፋ ደርሶኝ ስሜ ተጠርቶ ሂጄ ተቀበልኩ። ትፈርሙና ትከፍላላችሁ። እንደምታዩት እቃው ይሄን ይመስላል። ስንት ነው የከፈልነው? 50 ብር። እዚህ ጋር 50 ብር ዙም አድርጉ። ለአንድ እቃ 50 ብር ትከፍሉና እቃችሁን ትቀበላላችሁ። እቃችን አንተ ትንሽዬ ናት። እስኪ ወደ ጎን አድርገን እቃችን ናት። ሰልፊ ስቲክ ጥቁር ናት። እዚህ እንቀር ውጭ ጋር እንቅረጻታ። ታዲያ ከነ ላይቷን የመጣችሁ ኧረ የለችም ላይቷ። እንዴ የለውም እንዴ አለች። አንተ ላይቷም አለች። ቻርጀሩ አሳለ እየወጣን ነው። ዝናብ እየዘነበ አይደለም፣ እየዘነበ ነው። እንግዲህ እቃችንን ይዘን ወጥተናል ከፖስታ ቤት። እንደምታዩት አሳያችሁ። እስቲ ደግሞ ፈታተን እንደገና ደግሞ ስልካችን ጋር ገጥመን ስልኩ ይችላል አይችለውም የሚለውንም አስተያየት እንሰጣለን። ሌላ ደግሞ ምንድነው ሰዓት የሚሰሩበት ሰዓት ከስራ በኋላ ወጥታችሁ ብትመጡ እስከ 1 ሰዓት እና 1 ሰዓት ተኩል ድረስ ይሰራሉ። ከስራ ስወጣ ይዘጋሉ ብላችሁ እንዳታስቡ። 1 ሰዓት ተኩል ላይ እስከ 1 ሰዓት ብትመጡ አገልግሎት ማግኘት ትችላላችሁ። እቃችን ይዘን ወጥተናል። ኃይለኛ ዝናብ እየዘነበ ነው፣ ግን አንቦክስ አድርገን እስቲ ሞክ ቼክ አድርገናት አብረን እናያለን። የሆነ ዝናብ የማይጥልበት ቦታ ላይ ምንድነው ዝናብ የሌለበት ቦታ ካገኘን እንሞክራታለን። አሁን እየወጣን ነው። ሌላ አሪፍ ስልክ ቢኖራል እቺን ትመስላለች ፎቶ ላይ። ከታታት ምንድነች እቺ ነገር? ወደ ላይ ነው የምትመዘዘው? እቺን ታክላለች። እስቲ ዝቅ አድርጋት። ትቀመጣለች? አዎ። እስቲ ቁጭ አድርጋት። እንግዲህ እቺን ትመስላለች። ጥንካሬዋም አላት። እንደገና ደግሞ ሪሞቷንም አንሳላችሁ ወደ ላይ። ሪሞት አላት። እሺ እስቲ ላይቷን እናብራት፣ እንሞክራት። እሷን ቀና ላይቷን ደግሞ እንዴ ያበደች ናት። እንግዲህ የሆነ ቦታ ፈልገን ነበረ፣ ግን ዝናብ እየጣለ ነው። እዚሁ በቁም ነው የምንሰራላችሁ። ሌላ ቀን ደግሞ በማይክ
በጣም አሁን ደስ ትላለች። ስትታይ አሪፍ ነች። እንግዲህ እስኪ እናያታለን። ያብራል ፍላሿም አሪፍ ነው። ፍላሹም አላት። ኧረ ዘኔ ያብራል። አሪፍ ነው። አሪፍ ነች በጣም። እሺ ደግሞ እንትን ጋር ግን እንሞክራታለን። ምንድነው ከስልክ ጋር አስገብተን እስቲ ይችላል አይችለውም የሚለውንም አብረን እናያለን። ጠብቁ። ገጣጥመናታል። እንግዲህ ገጣጥመናታል። ስልካችንን ከምንድነው ስሙ ከሰልፊ ስቲኩ ጋር ገጣጥመነዋል። ሪሞት አለው። ብሉቱዝ ዋየርለስ ነው። ኮኔክት አድርጋችሁ መጠቀም ትችላላችሁ። አሪፍ ናት። እንደገና ደግሞ አቁማችሁም ለቲክቶክም ይሆናል። ድምፁ ከተሰማችሁ ይሄንን ለቀዋለሁ፣ ካልተሰማችሁ ደግሞ ቮይስ ኦቨር እንገባላችኋለን። ሌላ ደግሞ ምንድን ነበር ልንላችሁ የነበረው? ውስጡ ደግሞ ፍላሽም አላት። ፍላሽም የሌለው አለ። እኛ ፍላሽ ያለው ነው። በርታለች። ፍላሽም አላት። እናጥፋት ፍላሿን። እንዲሁም ደግሞ ቢ-ታይፕ ቻርጀር አለው የፍላሽ ላይቱ። በጣም አሪፍ ነው። ጥንቅቅ ያለች ነች። አሪፍ እቃ ነች። የገዛናት $1 ነው። ዌልካም ቢል ማለት ነው። የመጀመሪያ ስትገዙ ዲስካውንት አለው። $1 ነው የገዛ ነው። እዚህ ደግሞ 50 ብር ከፍለን ተቀብለናል። ቶሎ ነው የደረሰው። እንደውም ከቀጠሩ እስከ 1 ወር ነበር የሚለው። በስንት ቀን ነው የደረሰው? 3 ሳምንት ምናምን ነገር እንደዛ ነገር። ሌላ ደግሞ ማዘዝ የሌለባችሁ ነገር ኤሌክትሮኒክስ እቃዎች። ስለ ኤሌክትሮኒክስ እቃዎች ያጋጠመን ንገራቸው። ኤሌክትሮኒክስ እኔ ማይክሮፎን አዝዤ ነበርና ዋን ኢንቱ ለስልክ የሚሆን በ0.99 ነበር የገዛሁት በዌልካም እንኳን ደህና መጣችሁ በሚለው ቅናሽ ዋጋ ማለት ነው። እና ኮሚኒኬሽን ፈቃድ ያስፈልጋል። እንደገና ደግሞ ሁለተኛ ደግሞ ጉምሩክ ትሄዳላችሁ። ያን ነገር ደግሞ አስገምታችሁ ቀረጥ ትከፍላላችሁ ማለት ነው። ስለዚህ እኔ አሁን በ100 ምናምን ብር ነው የገዛኋት። ግን የከፈልኩት 605 ብር አካባቢ ነው ቀረጥ። ምክንያቱም እነሱ ጋር የሚያሳየው ወደ $22 ነው ሚኒመም። ማይክሮፎኑ ወደ $22 ነው። ስለዚህ በዛ ነው የሚያሰሉትና እንደዚህ አይነት ነገር አውቃችሁ እንድትገቡ ነው። ኤሌክትሮኒክስ የምታዙ ከሆነ ታክስ ይኖረዋል በእርግጠኝነት። ያውም እቃውን ከገዛችሁ 2-3 እጥፍ ከዛም በላይ ሊሆን ይችላል። እንደዚህ አይነት አጋጣሚ ሊኖር ስለሚችል እየተጠነቀቃችሁ እንዲሁም ዶላሩን ደግሞ ከፍ ያለ በጣም ከፍ ያለ ከሆነ እንዲሁም ደግሞ በብዛት አሁን ለምሳሌ ይሄንን ስቲክ 4፣ 5፣ 6 የምናዝ ከሆነ ቀረጡም ከፍ ይላል። ለንግድ ነው የሚፈለገው ተብሎ ስለሚታሰብ ቀረጡም ከፍ ይላል ማለት ነው። ስለዚህ ጥንቃቄ እያደረጋችሁ ታዙ። አሪፍ ነው። እንደገና ደግሞ ኤሌክትሮኒክስ እቃ ትንሽ ወረድ ያሉና ከፍ ያሉ ደግሞ ሲሆኑ እስከ ኢንሳ ድረስ ልትሄዱ ትችላላችሁ። ከዚህ ሁሉ ለመዳን አነስ ያሉ እቃዎችን እዘዙ። እንደገና ደግሞ ኤሌክትሮኒክስ ደግሞ ስታዙ እዚህ ሀገር ምንድነው ቀረጥ ይከፈልበታል፣ ፍቃድስ እንዴት ነው ምናምን የሚለውን አጣርታችሁ እዘዙ። ይሄንን ነው የምንላችሁ። ዛሬ እንግዲህ ዝናቡ በጣም ነው የረበሸን። እናንተን ለማሳየት ብለን ነው የቀረጽ ነው። አሁን ያለነው የት ነው? አምባሳደር። ሰልፊ ስቲኳ ግን በጣም ያበደች ናት። በጣም በቃ ስልክ በእጃችሁ ምናምን ከምትይዙ በቃ አሪፍ ነው። ለቲክቶክም ይሆናል፣ ይዞራል። ሰልፊ ስቲክ ስለሚዞር እንደዚህ አይነት እቃዎች እዘዙ፣ አምጡ። ምንድነው በተለይ ብር ለሌላችሁ ለጀማሪ ዩቲዩበር እና ቲክቶከር እነዚህ ነገሮች ይጠቅማሉ ነው የምንላችሁ። አሁን የፒያሳ ታክሲ ልንይዝ ነው፣ ልንገባ ነው እና ቻውን በላችሁ። ቻው። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳትረሱ። መልካም ጊዜ። በቃ ለሁላችንም ቻው። በሌላ ስራ እንገናኛለን። መልካም ጊዜ